ሰላም ዛሬ የምናየው ሹተር አይስላንድ ይባላል። ይህ ፊልም ዝም ብሎ ታሪክ ብቻ ሳይሆን አእምሯችሁ ውስጥ ገብቶ የሚፈታተን እንቆቅልሽ ነው። ታሪክ የሚጀምረው በ1954 ዓመተ ምህረት ነው። ቴዲ ዳንኤል የተባለ የፌዴራል ማርሻልና አዲሱ ቼኮል ሹተር አይላንድ ወደሚባል ደሴት በጀልባ እየተጓዙ ነው። ደሴቱ ዝም ብሎ ቦታ አይደለም። በጣም አደገኛ የተባለው አእምሮ ህሙማን ወንጀለኞች የሚታሰሩበት የሼክሊፍ ሆስፒታል የሚገኝበት ነው። ቴዲ በባህር ላይ ህመም እየተሰቃየ ቢሆንም አንድ ትልቅ ተልዕኮ አለው። ደሴቱ ላይ ሲደርሱ ድባቡ በጣም ያስፈራል። ዘበኞቹ ሁሉ መሳሪያ ጨብጠው በንቃት ይጠብቃሉ። ቴዲ እና ቼክ ወደ ውስጥ ገብተው ሆስፒታሉን ዋና ኃላፊ ዶክተር ካውሊን ያገኛሉ። ጉዳዩ እንዲህ ነው። ራቸል ሶላንድ የምትባለው 3 ልጆቿን የገደለች ሴት በቁልፍና በጠበቃ ጥበቃ ስር ከነበረች ክፍል ውስጥ በድንገት ትሰወራለች። ቴዲ ክፍሏን ሲመረምር አንድ ሚስጥራዊ ወረቀት ያገኛል። ወረቀቱ ላይ እንዲህ ይላል፣ ዘ ላው ኦፍ 4 who is 67 አራቱ ህግና 67ኛው ማን ነው የሚል ነበር። ይህ ቁጥር ቴዲን ግራ ያጋባዋል። ደግሞ ሴቷ ያለ ጫማ በዛ ቋጥኝ በበዛበት ደሴት ላይ የት ልትሄድ ትችላለች? ምርመራው እየቀጠለ ሲሄድ ቴዲ ለረዳቱ ለቼክ አንድ ሚስጥር ይነግረዋል። እዚህ ደሴት ላይ የመጣው ለራቸል ብቻ አይደለም። ባለቤቱ በቃጠሎ እንድትሞት ያደረገው አንድሬው ሌደስ የተባለ ወንጀለኛ እዚህ ደሴት ላይ እንዳለ መረጃ አለው። ቴዲ ሌሊት የሚያያቸው አስፈሪ ህልሞች ይረብሻል። በሞተችው ባለቤቱ በህልሙ እየመጣች ያ ሰው እዚህ ያለ እሱን ፈልገው እያለች ትመክረዋለች። ቴዲ ሆስፒታሉ በታካሚዎች ላይ ህገወጥ የጭንቅላት ሙከራ እያደረገ እንደሆነ ይጠረጥራል። እዚህ ሆስፒታል ላይ ውስጥ ሆኖ ያልተነገረ ሚስጥር አለ ብሎም ያምናል። በደሴቱ ላይ ከባድ አውሎ ንፋስ ይነሳል። ቴዲ እና ቼክ በጥበቃ አምልጠው ወደ ደሴቱ ዳርቻ ይሄዳሉ። እዚያም ቴዲ በአንድ ዋሻ ውስጥ እውነተኛ ዶክተር ራቸል ሶላንድ ያገኛታል። እሷም እንዲህ ትለዋለች፣ እዚህ ሆስፒታል ላይ ውስጥ ሰዎች ወደ ሮቦትነት እየቀየራቸው ነው። አንተም ሊይዙ ይፈልጋሉ። የሚሰጡህ መድኃኒት ሲጋራ አትጠቀም። ቴዲ አሁን ፍርሃቱ ጨመረ። ረዳቱ ቼክም በድንገት ይጠፋል። ቴዲ ቼክ በገደል ላይ ወድቀው የሞተ መስሎት ለማዳን ቢሞክርም አያገኘውም። አሁን ቴዲ ብቻውን ነው። ብቻውን መፍትሄ የጥፋቱ ምንጭ ነው ብሎ ያሰበ ላይት ሃውስ ውስጥ ገብተው እውነቱን ማውጣት ነው። ቴዲ ላይት ሃውስ ውስጥ ሲገባ የሚጠብቀው ወታደር ሳይሆን ዶክተር ካውሊ ነው። ዶክተሩን በእርጋታ ቴዲ ተቀመጥ ይለዋል። ቴዲ ግራ ተጋብተው ረዳቴ ቼክ የት አለ? ምን አደረጋችሁት? ይላል። በዚህ ጊዜ ቼክ ወደ ክፍል ይገባል። ነገር ግን አንድ ረዳት ሳይሆን እንደ ዶክተር ሆኖ ነበር። ዶክተሩም እንዲህ ይለዋል፣ ይህ ሰው ላለፉት 2 ዓመታት ሲያክም የነበረው ዶክተር ሼን ነው ይለዋል። እውነታው ይሄ ነው። ቴዲ ዳንኤል የሚባል ሰው የለም። ቴዲ ማለት አንድሬው ሌዲስ የተባለ 67ኛው አደገኛ ታካሚ ነው። የቴዲ ዳንኤል ስም የሚለው ፊደላት ተቀያይረው የመጡ ናቸው። አንድሬው ሚስቱ 3 ልጆች በውሃ ውስጥ ዘፍቃ ከገደለችበት በኋላ እሱም ደግሞ እሷን ገድሏታል። ይህን መራራ እውነት መሸከም ስላልቻለ ነው በጭንቅላቱ ውስጥ የፌዴራል ማርሻል ነኝ የሚል ተረት የፈጠረው። ዶክተሮቹ ይህንን ሁሉ ድራማ እየተወኑ አንድሬው እውነታው እንዲድን ለማድረግ ነበር። በመጨረሻው አንድሬው ሁሉም ነገር ያስታውሳል። ነገር ግን በማግስቱ ጠዋት ዶክተር ሼን ሊያናግረው ሲመጣ አንድሬው በድጋሚ ቴዲ ሆኖ ከዚህ ደሴት መውጣት አለብኝ ቼክ ይለዋል። እንደዛ ብሎ ለቼክ ከነገረው በኋላ ዶክተሮቹ አላነም ብለው የጭንቅላት ቀዶ ጥገና ሊያደርጉት ሊወስዱት አንድሬው ለዶክተር አንድ ጥያቄ ይጠይቃል። እንደ ጭራቅ መኖር ይሻላል ወይስ እንደ ጥሩ ሰው መሞት? ይህ ንግግሩ አንድሬው እንደዳነ ነገር ግን በሰራው ጥፋት በደረሰበት ሀዘን ምክንያት እውነታውን ተቀብሎ ከመኖር ይልቅ ተቀዶ ትውስታው እንዲጠፋ መምረጡን ያሳየናል። እሺ ሰዎች ቪዲዮ ከተመቻችሁ ላይክ እና ለቻናሉ ደግሞ ሰብስክራይብ ማድረግ እንዳትረሱ።